ደህና ነኝ፣ እግዚአብሔር ይመስገን። የህዝብ ሚዲያ ነኝ። ዛሬ በሚያምርና ደስ በሚል ስራ ተመልሻለሁ። አብራችሁኝ ቆዩ። ሎሚ ስኩል የሚባል ትምህርት ቤት ላይ ትምህርት ጀምሬያለሁ። ትምህርት ከጀመርኩኝ ትንሽ ሰንበት ብያለሁ። ትምህርቱን ከጀመርኩኝ ይሄ መጀመሪያ ቪዲዮ ነው። ይህን ቪዲዮ የምታዩ ይህን ቪዲዮ የምትከታተሉ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ላልሰሙት አድርሱልኝ። ሎሚ ስኩል ላይ ስገባ ምንም አይነት የዩቲዩብ ወይም ደግሞ አጠቃላይ የሶሻል ሚዲያ እውቀት አልነበረኝም። እኔ አጠቃላይ ሶሻል ሚዲያ ተጠቃሚ ነኝ፣ ግን ቢሆን እንዴት መቅረጽ እንዳለብኝ፣ እንዴት መጫን እንዳለብኝ፣ ኮንቴንቴ የኔ ነው ወይስ የሰው ነው የሚለውን ጠንቅቄ አላቅም ነበር። በአጠቃላይ እኔ በቃ ስለ ሶሻል ሚዲያ ምንም አላውቅም ብል ጥሩ ነው። ያ ማለት ስለማላቅ እውቀት ስላልነበረኝ። አሁን ግን ሎሚ ስኩል ላይ ገብቼ በጣም ብዙ እውቀቶችን እያገኘሁኝ እገኛለሁ ማለት ነው። ያ ማለት ሎሚ ስኩል ላይ በጣም ብዙ ትምህርቶች እየተሰጡ ይገኛሉ። ከብዙ በጥቂቱ ስለ አጠቃላይ ሶሻል ሚዲያ፣ ስለ ዩቲዩብ፣ ስለ ካፕከት፣ ስለ አይኤል ቋንቋ፣ ፊልም እየሰጠ ይገኛል ማለት ነው። የፊልም ትምህርቶችና የቋንቋ ትምህርቶችን እየሰጠ ይገኛል እና እኔ ከዛም ከተማሪዎች መካከል አንዷ ነኝ። እኔ የምኖረው ስደት ሳውዲ አረቢያ ነው። ስደት የመዳም ቅመም ነኝ። መዳም ቤት እየሰራው በጎን ለጎን ደግሞ ዩቲዩብ እንዴት ማሳደግ እንዳለብኝ፣ ዩቲዩብ እንዴት ገንዘብ እንደሚከፍለኝ እየተማርኩ ነው፣ እውቀት እያገኘው ነው። ስለዚህ ከዛም በፊት እኔ ዩቲዩብ ላይ የምጭነው ቪዲዮ እንዴት እንደሚቀረጽ፣ በስንት ሬሾ መቅረጽ እንዳለብኝ፣ ቪዲዮ ስፖስት የራሴ ኮንቴንት ነው ወይስ የሰው ኮንቴንት ነው የሚለውን አላቅም ነበር። ያ ማለት የሰውን ቪዲዮ እንዲሁ ከመሬት ተነስቼ አንስቼ ፖስታለሁ፣ ለጥፋለሁ ዩቲዩብ ላይም ሆነ ፌስቡኬ ላይም ቲክቶኬ ላይም ማለት ነው። ያ ማለት እኔ ቲክቶኬም ሆነ ፌስቡኬ ዩቲዩቤ አደጋ ላይ ነው። የሰውን ቪዲዮ መፖሰት ኮፒራይት የሚያሰጣ ሪስትሪክትም ሰጥቶ ያዘጋል። እኔ አሁን ላይ እየሰራሁት የሚገኘው አንድና አንድ የራሴ እና የራሴ ኮንቴንት ነው። ያ ማለት የራሴን ኮንቴንት ማንም ሪስትሪክት አይልክብኝም፣ ማንም ኮፒራይት አይልክብኝም። ምክንያቱም የራሴ ኮንቴንት ስለሆነ ደፍሬ መፖሰት እችላለሁ እና ዩቲዩብ የሚያድግልኛል፣ ሞኔታይዝም ይሆንልኛል የራሴ ኮንቴንት ስለሆነ ማለት ነው። ይሄን ያወቅሁት ግን ሎሚ ስኩል ከገባው በኋላ ነው። ከዛም በፊት ምንም አይነት እውቀት አልነበረኝም፣ ቅድም ላይ እንደነገርኳችሁ ማለት ነው። እና አሁን ላይ ግን እግዚአብሔር ይመስገን ተስፋዬ የሀረርጌው በሚባል አማካኝነት ትምህርቴን እየጀመርኩኝ አሁን በአማረ ሁኔታ ዩቲዩብን እየሰራው ነው። ኮንቴንቴ ምን አይነት ኮንቴንት ነው፣ በምን ሰዓት እንደምለቅ፣ መቼ ቪዲዮ መልቀቅ እንዳለብኝ አጠቃላይ የተማርኩት በተስፋዬ ሀረርጌው ትምህርት ቤት ወይም ደግሞ በሎሚ ስኩል ነው። አሁን ላይም ደግሞ በጣም ብዙ ተማሪዎች እየተማርን እንገኛለን። ቢያንስ ከ1400 ተማሪ በላይ ትምህርት ቤቱ ላይ አለ። አዲስም አንድ ዙር ደግሞ አስመርቋል። እኔ ደግሞ ሁለተኛው ዙር ላይ አሁን በቅርቡ ጀምሬያለሁ። ከፈጣሪ ጋር ከመምህሬ ጋር ወደፊት እየቀጠልኩኝ እግዚአብሔር ጋር አሪፍ ዩቲዩብ እና ሞኔታይዝ እንደሚሆንልኝ ተከታይም ብዙ እንደማፈራ ባለሙሉ ተስፋ ነኝ። ትምህርት ቤቱ ላይ ያልገባችሁ ያልተመዘገባችሁ እድሉን ያላገኛችሁ አሁንም መመዝገብ አሁንም መማር ትችላላችሁ። ትምህርት ቤታችን ክፍት ነው። ስለዚህ ሎሚ ስኩልን እጋብዛችኋለሁ። አመሰግናለሁ።